በዛሬው በእህልዋ ቪዲዮአችን ላይ አይሴ አርናንን ተፈራርማ የምታገባበትን በመጨረሻም የሚጋቡበትን መርት ከሙሉ ቤተሰቡ ጋር የሚጣላበትን የመኪና አደጋ የደረሰባት ፊዳን ኮማ ውስጥ ገብታ የምትሞትበትን ከሪማን የምትደሰትበትና ሙሉ ቤተሰቡ በሚያሳዝን እንዲሁም አርናን ያገባቸው አይሴ ህይወቷ የሚቀየርበትንና ሌሎችንም አሳዛኝና አስደንጋጭ ትዕይንቶች ይቀርብ ያለው። ወደ ትንቢቱ እንለፍ። መርት በፍቅሩ ተስፋ የማይቆርጥ አንድ ወጣት ነው። እናም አይሴን አልተውሽም በማለት አርናን ላይ መሳሪያ ደቅኖ እያስፈራራ ይገኛል። ግን ይህ በእንዲህ እንዳለ እኔ የማፈቅረው አርናንን ነው እንጂ አንተን አይደለም፣ ስለዚህ እባክህ በቃ ተስፋ ቁረጥ፣ እኔ አርናንን አገባዋለሁ በማለት በሰዎች ፊትና በአርናን ፊት መርትን ዳግመኛ ልቡን ትሰብረዋለች። መሳሪያ ደቅኖ የነበረው መርትም ወዲያው መሳሪያውን ወደ ታች አውርዶ እዛም ባለበት ቦታ ላይ ወርውሮላቸው እናም እሷንም እንደማይወዳትና በጣም እንደጠላት ተናግሮ በፍጥነት ይሄዳል። በመጨረሻ አርናንም አይሴን ወደ ቤቱ ይዟት ሄዶ በጣም እንደኮራባትና በጣም ደስ እንዳለው ተናግሮ የሰርጉን ስነስርዓት ለመፈጸም ተያይዘው ይሄዳሉ። ከሪማን አንድ ዜና እየጠበቀች ትገኛለች። እናም በመጨረሻ ስልኩ ይደወልላትና የደወለላት ሰው ፊዳን እንደሞተች ይነግራታል። በዚህ ሰዓት በጣም ደስ ብሏት ጥሩ ስራ ሰራን በማለት ትናገራለች። ሀሊዴ በጣም ደንግጣ አሊን ትመለከተዋለች። ምን ነው ልጄ ቁጭ ብለሃል አዝናሃል ብላም ስትጠይቀው ወዲያው የኤጄን መጎዳት ይመለከታሉ። ያልሲን ይዟት ከመጣ በኋላ እግሯ ወለም እንዳለው ሲናገር ወዲያውም በፍጥነት ቤት ውስጥ መግባት በጣም ሲከብዳት አሊ አቅፎ ኤጄን ወደ ቤት ውስጥ ያስገባታል። መርት ፍቅረኛው አላፈቅርም ስላለችው በጣም አዝኖ ባህር ዳርቻው ጋር ሄዶ ያለቅሳል። አይሴ ደግሞ ለሁሉም ሰዎች ቃሏን ሰጥታና ለአፈራራሚዎቿ እና እንዲሁም ደግሞ አርናንን ማግባት እንደምትፈልግ ተናግራ ሁለቱም ይጋባሉ። እዛም የነበሩት ምስክሮችም እያጨበጨቡ አይሴና እንዲሁም አርናን ይጋባሉ። በመጨረሻም አርናን የአይሴን ጉንጮች እየሳመ መጋባታቸውን ይፋ ያደርጋሉ። ኤጄ እግሯ ላይ ደረሰባት አደጋ እናቷ እንዳታውቅባት ለሀሊዴ እንዲሁም ለአሊ የለመነች እንዳይናገሩ ስትናገር፣ በሌላ በኩል ደግሞ ተጋብተው የነበሩት አርናን እንዲሁም ደግሞ አይሴ አሉ። በመጨረሻም አርናን አሁን ወደ ቤት ይዟቸው መሄድ እንደሚፈልግና ያንን ትልቁንና ቅንጡ ቤት ሊያሳያት እንደሚፈልግ ለአይሴ ሲናገር የአይሴ እናት በጣም ደስ ይላታል። ከሪማን ከወትሮ በጣም ተደስታለች፣ ምክንያቱም ፊዳንን እንደተገላገለች ስለተነገራት ነው። በዚህ የተነሳ ከአይዳ ጋር ቁጭ ብለው እየተመገቡና እየተዝናኑ ይገኛሉ። ቶብራክ በጣም ደንግጦ አሁን አምቡላንስ ካገኘ በኋላ ሁሉንም ነገር አስተካክሎ ወደ ኢመርጀንሲ ክፍሎች ፊዳንን አስገብቷታል። ግን እስካሁን ምንም ነገር መስማት አልቻለም። ዶክተሮቹም ጠብቅ ገና ነው፣ ምንም ነገር የለም፣ ገና እስካሁን ተስፋ የለም በማለት ይነግሩታል። የተፈጠረውን ነገር ቶብራክ ለአይዳ ደውሎ ይነግራታል እና አሁን ፊዳን ሆስፒታል ውስጥ እንደገባች ሲናገር በዚህ ሰዓት ላይ ከሪማን አብራት ቶብራክ እንዳለ ከፊዳን ጋርና እስካሁን አለመሞቷ ተስፋ እንዳለው ሲናገር ከሪማን ዳግመኛ ደስታዋ ወደ ሀዘን ይቀየራል። በጣም ታዝናለች። ከሪማንም ግደል ላለችው ሰው እንዴት ፊዳን እኮ አልሞተችም፣ ብትሞት ኖሮ ሆስፒታል ባልገባች ነበር፣ ቶብራክ አብሯት ነው ያለው፣ እንዴት ሳትጨርሳት ትሄዳለህ? ደደብነ ገንዘቡን አልሰጥህም፣ የእውነት ስልሃለሁ በጣም አናደኸኛል፣ ሂድና ጨርሳት ሆስፒታል ውስጥ ሄደን እንድትገላት ፈልጋለሁ በማለት ከሪማን ለነፍሰ ገዳዩ ትነግረዋለች። እሱም እሺ በማለት ይናገራል። መርት በጣም ልቡ ተሰብሮ አሁን ያጊዝ ከተባለ ሰው ጋር ቁጭ ብሎ እዛው መካኒክ ስፍራው ላይ ቁጭ ብሎ ያዝናል። እናም በጣም ተክዟል። መርት ይቅርታ ለመጠየቅ ዘሪንም እያለቀሰች ስትለምነው እና ደግሞ ከሱ ጎን ለመሆን ስትሞክር እሱ ግን እንደማያስፈልግ ተናግሮ ከተቀመጠበት ቦታ ተነስቶ ይሄዳል። ቶብራክ ለአሊ ከደወለለት በኋላ ፊዳን ሆስፒታል ውስጥ እንደገባችና ወደ ሞት ተቃርባ እንደነበረ ስታውቅ ሀሊዴ አፏን ከፍታ ማልቀስ ትጀምራለች። እናም በጣም ትደነግጣለች። በዚህ ሰዓት ላይ ሀሊዴ ቁጭ ብላ ተንሰቅስቃ ስታለቅስ ይህንን የተመለከተው አሊም እሷን ለጽናናት ይሞክራል። እናም ምንም ነገር እንደማያውቅ ሰው ከሪማን ከመጣች በኋላ ስለተፈጠረው ነገር ትሰማና ወዲያው እሷን ቁጭ ብላ ማዘኗን ታሳያለች። ግን ደግሞ ሀሊዴ ይህንን ሁሉ ነገር ያስደረገችውና ያቀነባበረችው ከሪማን እንደሆነች ታውቃለች። አሊ በፍጥነት እየሮጠ ወደ ሆስፒታል ይደርሳል። ወደ ሆስፒታልም ከደረሰ በኋላ ከቶብራክ ጋር ይገናኛል። እናም ስለተፈጠረውና ስለሁሉም ነገር ሲጠይቀው የመኪና አደጋ ደርሶባት እንደነበርና መኪናውም እንዳመለጠ ይነግረዋል። እሱም በፍጥነት ወደ ሆስፒታል ያመጣት ኖሮ ከዚህ በላይ ከፋ ሊሆን እንደሚችል እየተነጋገሩ እርስ በእርስ ማውራትና መወያየት ይጀምራሉ። ቡራክ ፊዳንን በማጣቱ በጣም ተከፍቶና አዝኖ ይገኛል። እሱን ለማረጋጋትም ይሞክራሉ። ከሪማን የላከችው ሰው ፊዳንን ሙሉ በሙሉ ለመግደል ሲመጣ ቶብራክና እንዲሁም አሊ እዛው ቁጭ ብለው ይመለከታቸዋል።
ዶክተሮቹም ከወጡ በኋላ ምንም ምላሽ አይሰጧቸውም። በዚህም በጣም ያዝናሉ። ዘሪን ደግሞ አሁን ላይ አይሴና አርናን በመጋባታቸው የተነሳ እጅግ በጣም ተናዳ ረግረጋት አይሴን ከመጣች በኋላ ከሰልማ ጋር የተፈጠረውን ነገር ነግራት፣ ሰልማ ደግሞ በጣም ደስ ብሏት ትዕይንቱ ያስቃኘናል። በሌላ በኩል አይሴ እያንዳንዳችሁን ልብሶች እያዘጋጀች አሁን ወደ አርናን ቤት ውስጥ ልትሄድ ነው። የምታፈቅረው መርትን ትታ አርናንን አግብታለች። እናም በመጨረሻ ሁሉ ነገር ሻንጣ ውስጥ አድርጋ አብረው ተያይዘው እንዲሄዱ አርናን ያደርጋል። በሌላ በኩል ደግሞ አይዳ ትልቁን ሚስጥር ትሰማለች። ከሪማንና ሀሊዴ እርስ በርስ ሲያወሩ ይህንን አደጋ ያቀነባበረችው ሴት ማን እንደሆነች ታውቃለች። በድንገትም አይዳ ወደ ውስጥ ገባና ስለሁሉም ነገር እንደሚያውቅ ሰው ሆነ ትኩር ብላ ሁለቱንም ትመለከታቸዋለች። ወዲያውም ከሪማን ከዚህ በኋላ አፍሽን ማዘጊ ከሆነ ሀሊዴ ከዚህ ቤት ውስጥ አባረርሻለሁ በማለት ሀሊዴ ላይ ትዘትባታለች። ስናይ የተፈጠረውን ነገር ሰምታ ትመጣለች። እናም በጣም ታዝናለች። በዚህ ሰዓት ላይ ስናይና እንዲሁም አብረው ቶብራክ አንድ ላይ መሆናቸውን ሲመለከት ሊገድላት የመጣው ሰው ፎቶ አንስቶ ለከሪማን ሁሉንም ነገር ለማሳየት ሙከራ ያደርጋል። ከሪማንም ይህን ነገር ስትመለከት እጅግ በጣም ትናደዳለች። ስልኳን አውጥታ እየተመለከተችም ወይ ፈጣሪ፣ እነዚህ ሰዎች ሙሉ በሙሉ ከበውኛል፣ እችኛይቱን ማስወግዳታለሁ በማለት ስናይን ለመግደል ሙከራ ታደርጋለች። ቀጣይ ስናይ ስትገደል ይሆን? እውነታውን ጠንቅቃ የምታውቀው ስናይ ስለ ፊዳን ማንነትና እንዲሁም ስለ ቶብራክ የድሮ ታሪኩ ነጃት እንደሚባል ልታሳየውና ልትነግረው በምትሞክርበት ሰዓት ላይ ፊዳን ያስገባቻትን ቃል እያስታወሰች ቶብራክን ምንም ነገር የለኝም በማለት ጥላው ትሄዳለች። በሌላ በኩል ስራ እየሰራ የሚገኘው መርት ለመመልከት ሰልማ ትመጣለች። ምክንያቱም ሰልማ ተፈቅረው ስለነበረ ከሱ ጋር መሆን ፈልጋ ነበር። እሱ ግን እሷን አሁን ላይ እንደ ሴት ሳይሆን የሚመለከታት እንደሌላ ነገር ነው። እንደ ወዳጁ ሳይሆን እንደ ጠላቱ ነበርና በስነ ስርዓትም አላዋራትም። አይዳ ስለ ፊዳን ለማወቅ ወደ ቶብራክ ጋር ብትደውልለትም ምንም ነገር እንደሌለና ምንም ነገር አለመስማቱን ይናገራል። በዚህ ጊዜያትም ላይ አይዳ ይቺ ሴትዮ ብትሞት ይሻላል ወይስ ብትድን በማለት ከራሷ ጋር ማሰብና መጨነቅ ትጀምራለች። መርት እባክሽ ውጭልኝ በማለት ሰልማንን ሲናገር የጊዜ በመምጣት ሁሉንም ሰዎች ላይ የጮክ ነው መርት ተረጋጋ በማለት ይነግረዋል። በሌላ በኩል ቶብራክ ወጣ ብለው ትንሽ የሚመገብ ነገር እንዲሁም ደግሞ የተለያዩ ነገራቶች እንዲያደርጉ ቢነግረው ቶብራክ ግን አሻፈረኝ አላደርግም ይላል። ሕክምና እየተደረገላት የነበረችው ፊዳን ወዲያው የልብ ምቷ አቁሞ ዶክተሮቹ ከቀኝ ወደ ግራ ይታገላሉ። እሷን ህይወት ለመመለስ ግን ደግሞ የልብ ምቷ ሲያቆም ሙሉ ዶክተሮቹ የሮጡ ወደዛ ክፍል ሲገቡ ይታያል። ቶብራክ ወደ ውስጥ ገባለው እያለ ይታገላል። በዚህም ሰዓት ላይ መግባት አትችልም ሲሉ ቶብራክ ሁሉንም ነገር ከሩቅ ሆኖ ይመለከታል። የልብ ምቷ ከሁሉም ነገር ደርሶ በመጨረሻም ዜሮ ሲልናም ደግሞ እንደሞተች ይመለከታል። ቶብራክ በዚህ ሰዓት ላይ በጣም ይደነግጣል። ልቦቹ መምታት ያቆማሉ። ዶክተሮቹም ስራችንን እንስራበት በማለት ወደ ውጭ ያስወጡታል። እሱ ግን አልወጣም ይላል። ሁሉም ነገር የተፈጠረውን ነገርና እናም ደግሞ የፊዳንን መሞት የተመለከተው ውጭ የነበረው ሰው ወዲያው ለከሪማን ደውሎ እሷ አልተረፈችም ሞታለች በማለት ይነግራታል። ከሪማን በዚህ ሰዓት ላይ እጅግ በጣም ደስ ይላታል። ሰውየው እጁን ምንም ነገር ሳይልቅ የፊዳንን መሞት የሰማችው ከሪማን በጣም ትደሰታለች። በሌላ በኩል አሁን ላይ ከቤቷ ልትወጣና አርናን ጋር ትሄድ የነበረችው አይሴን ያገኛት መርት አለ። በሌላ በኩል ፊዳን እስካሁን ትሞት እንጂ ግን ደግሞ ተስፋ ስላልቆረጠባት የልብ ምቷን ለመመለስ እየታገሉ ይገኛሉ። እናም ሁሉንም ነገር ከሩቅ ሆኖ እየተመለከተ የሚገኘው ቶብራክ ለሷ ይጸልይላታል። ዶክተሩም የልብ ምቱ ተመልሷል፣ ፈጣሪ የተመሰገነ ይሁን በማለት ወዲያው ይነግራቸዋል። በዚህ ሰዓት ላይ ይሄ ነገር በጣም ያስደሰተው አሊ ለሀሊድ ደውሎ ይነግራታል እና ህይወቷ እንደተመለሰና ሞታ እንደነበር ግን አሁን መሻሯን ይናገራል። በዚህ ሰዓት ላይ ለከሪማን ደውሎ ነግሯት የነበረው ሰው በጣም ያዝናል። ወዲያው ይህንን የሰማችው ከሪማንም በጣም አዝና መልሳ ለገዳዩ ትደውልና ቶሎ በል በማለት ትነግረዋለች። እንዲሁም አይሴና የአይሴ እናት አርናን በመሆን እዛ ቅንጡ የሚያምረው ቪላ ውስጥ ይገባሉ። እናም ቤቱን እያስቃኘቻት በጣም እንደሚያምርም እየተናገረች ህይወታቸውም የተሻለ ይሆናል። መርትም ባለማግባቷ አሁን ትክክለኛ ምርጫ እንደሆነ ደስ እያላቸው ይመጣል። ትዕይንቱም እስከዚህ ድረስ አስቃኝቶኝ ተመልካቾቻችን ያበቃል። ቀጣይ ምን ይፈጠራል? ይህ ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁ ከልብ አድርጌ አመሰግናለሁ። ቀጣይ በአዲስና አጓጊ ትዕይንት እስከምንገናኝ መልካም ጊዜ ይሁንላችሁ።